ና ሞልቷል ውጣ። ኦኬ አንቺ ተረጋጊ። ምን ሆነሽ ነው? ተርጋሚ ገጋሚ ሰብሳቢ በታኛ ሚስቱን ሰጪ ሸፍን ገምጃሚ ዱርዬ ብሎ አንቺ ተረጋጊ። ምን ሆነሽ ነው? ሌባ ቻር ነው የሚወሰደው ስልክሽ። አንቺ በስነ ስርዓት ያዢ። ሰሜልሽ ዱርዬ ለሰው ሀቅ ይታገላል እንጂ የሰው ሀቅ አይቀማም። ደሞ እንጂ ራስሽን ጠብቂ። ማነሽ እንደዚህ ድራማ እንዲሰራ የሚያደርጉት? እንባት መልካም ቀን። ለመሆኑ ጥናን ጨርሰህ ነው ኳስ የምትጫወተው? አራት እንቺ ጨርሻለሁ። እጠይቅሃለሁ። ጠይቀኝ። 1 ሲደመር 1 ስንት ነው? ስማ 2 ነው። ወይስ እሺ 1000 ሲባዛ በ1000? ኧረ አባዬ እሱ ብዙ ሺህ ነው። ብዙ ሺህ ነው። እሺ ፊዚክስ እጠይቅሃለሁ። ማግኔት በተመሳሳይ ፖላሪቲ ቢገፋፋ ምን ይፈጠራል? አባዬ ምን ማለት ነው? አሁን እኛ ትውልድ ላይ ስለመገፋፋት ማስተማር አለብን። እሺ አሁን ያለንበት የአብይ ጾም ነው፣ 2ኛ ሳምንት አይደል? ምን በሚባል ስያሜ ይጠራል? 2ኛ ሳምንት የአብይ ጾም ቅድስት በሚል ስያሜ ይጠራል። ቅድስት ማለትም የተለየች፣ የነጻች፣ የከበረች ማለት ነው። ይኸውም ጌታችን ጾምን የጀመረባት ልዩና የተቀደሰች መሆኗን ያመለክታል። በዚህም ጾም ጌታችን መድኃኒታችን ኢየሱስ ክርስቶስ ትዕቢትን፣ ስስትን፣ ፍቅረ ነዋይን ድል ያደረገበት ነው። እኛም የእርሱን አርአያነት በመከተል ካለን ላይ በማካፈል ለነፍሳችን ስንቅ እንያዝ። በሙታን ሳማር ቅዱስ ሚካኤል አንድነት ገዳም የሚገኙ አባቶች ለጎናቸው ማሳረፊያ የሚሆን በዓት እየተሰራ ቢሆንም ስራውን በፍጥነት አጠናቆ ከችግራቸው እንዲወጡ ለማድረግ የሁላችንም ርብርብ ይጠይቃልና እዚህ ስክሪኑ ላይ በምትመለከቷቸው አካውንቶች የቻልነውን እንደግፍ እያልኩ በቅዱስ ሚካኤል ስም ጠይቃችኋለሁ። ተናስተለ ጌታዬ እንደምን አሉ? አልሰሙኝም እንዴ? ቁጭ በል ተነስ። ደፋር አንተ ሰውዬ መጫወቻ ነኝ እንዴ? ዝም ብለህ ስታይ ጭብላቅ። ይሄ ስራ ቦታ ነው፣ መቀለጃ አይደለም ብያለሁ አይደል? ስራ ተሰጣኝታ ምን እንደውጪ አሁን ማግባት እችላለሁ አልችልም? ማግባት አልችልም ድባ ነው። ምን አባክ አዲስ ነገር ተገኛ ነው የምታገባው? ውጣ እዚህ እጨቆተተኝ ለዛርድልኝ ምንድን ነው የመቆልቆሌ ነው? አንተም የዞረብህ እቃም የዞረበት ምን እንደሚሻላችሁ አንተ ታው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ምንድን ነው አንተ? ምን አንተ የተከተለ ሰው አለ?
አብሮ የመጣ ሰው አለ? ፖሊስ፣ የጸጥታ ኃይል፣ ማንም ሰላም ነው? እሺ ቁጭ በል ጌታ ቁጭ በል አባቴ። ምንድን ነው የመድኃኔዓለም ያለ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ብርናለ ምንድነው? ውጭ ማን አለ? የተከተለ ሰው የተጣላኸው ድንገት ሰላም ነው አይደለም? ሰላም ነው። እሺ እና እዚህ ቁጭ በል እስኪ ና እዚህ ቁጭ አትበል። እኔ ወንበር ላይ ግድ የለዎትም። የኔ ልጅ ስሞትን ግድ ላይ ይቀመጡ። ደንበኛ ክቡር እኮ ነው የኔ ልጅ። በእውነት ሰላም ነው ግን? ሰላም ነው። እሺ ደህና ነህ? ደህና ነኝ እግዚአብሔር ይመስገን። ደህና ነህ አይደል? እሺ አባባ ደህና ናቸው? የተመሰገነ ይሁን። ደህና ናቸው በጣም ደህና። ወሽ ሳልጠይቃቸው ደህና ነህ አንተ? ደህና ነኝ። እዚህ ምድረ ምን እየተናደድኩ እኮ ነው። እንዴት ላይ ትመጣለህ? እቆጣለሁ። ምን አባቴ ነህ የኔ ጨዋ? አይ ችግር የለውም። የኔ ትልቅ ሰው እኮ ነህ አንተ። እውነቴን ነው። ደህና ነህ? ደህና ነኝ እግዚአብሔር ይመስገን። ግን ማንም አልተከተልህም። ሰላም ነው። ሻይ ቡና እንጣለን። ስሞት ቀዝቃዛ ነገር ስሞትልህ ነች። ምሪንዳ ወተት፣ እሺ ጁስ፣ እንደው አፈር ስጋ ውሃ እኮ ነው ያልኩህ። እንደ እግዚአብሔር እንዲጨነቁ አልፈልግም። እሺ ደህና ነህ? ደህና ነኝ። ደህና እኔም ደህና ነኝ። ሰላም ነው። ምን ልርዳህ ታዲያ? አሁን ማግባት አልችልም። አንተ ማግባት ትቀልዳለህ? እንዴት? ሴት አይደለም እኔን ቁምብል ልታገባኝ ትችላለህ። መድኃኔዓለምን ሙት ትችላለህ የኔ ጌታ። እሺ ግን የለም ታዲያ እንዴት ነው ይህን ነገር የምናደርገው? ፈቃደኛ ሆና ለምታገባኝ ሴት ይሄንን ሁሉ በስጦታ መልክ አበረክትላት። ይሄን ሁሉ ብል ለምታገባ ሴት? እውነትህን ነው? እውነት። ስንት ነው? 1 ሚሊዮን ብር ነው። 1 ሚሊዮን ብር? 1 ሚሊዮን ብር ለምታገባ ሴት ትሰጣለህ? ለሀብት ግድ የለኝም። ሀብቴም ንብረቴም አባቴ ነው። ከምንም በላይ ደግሞ አባቴን ማስደሰት በጣም 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 ነው ደስ ይላል። ተባረክ። ምን ነው ልጅ ሁሉ እንዳንተ በሆነ። ምን ነው ልጅ ሁሉ አባቱን ለማስደሰት እንዲህ በጣረ። አይ ዳባ ደስታቸው ደስታዬ። እናደርጋለን መሰለን 1 ሳምንት ባልሞላ ጊዜ ውስጥ ሚስትህን በእጅ ታደርጋለህ። ማስታወቂያውን በቴሌቪዥን በሬዲዮም እናስነግራለን፣ በጋዜጣም እንለቃለን፣ በማስታወቂያ ሰሌዳ እንለጥፋለን። ችግር የለም። እሺ እሺ እሺ። ጎበዝ፣ አባትህን የምታከብር ጎበዝ። የት እንዳለ አታምኑ። አዲስ አበባ 22 ቀጥ 10 የሰሜ አግኝተን ይሄን አፍንጫሽንማ ካላስተካከልኩልሽ ብላ በዛው ፊቴ እንዴት እንዳታምረችው። ለማንኛውም ግን እንደዚህ እንዲያምርባችሁ የምትፈልጉ የሰሜ ፊት ለቤት ድረስ Wow. Está mucho, hermano. Sí, sí.
You should surprise that dude. እንዴት አንተ ልልዬን ወድሻለሁ ታውቃለህ? እንዴት ልልዬን እኔ በጣም ነው የምወዳት፣ ከማንም በላይ በጣም ነው የምወዳት። ቅማላም ይዛል ልልዬ አጠገብ ዳግመኛ ላይ አልፈልግም። ገባ? ገንዘብ ፍቅርን አይገዛም። አንተ አባቷ ብትሆንም ልልዬን እኔ በጣም ነው የምወዳት። 3 ሚሊዮን ብር ሰጣለሁ። አጠገቧ ከማን ላይ አልፈልግም። እሺ ማንሽ እንደዚህ ድራማ እንድሰራ እናት ከበደ የቀን ጠላትሽ viewers up ሄደሽ ልትመጪ ተሻሽሎ በአዲስ መልክ የቀረበው ሮዝ ሞዴስ በራስ መተማመንን ጨምሮልናል። ሮዝ ሞዴስ እርጥበትን በመከላከል ምቾት ይሰጣል። ሮዝ ሞዴስ ላንቺ ባለሽበት የቀረበ ምንድነው? ምን እየሆንሽ ነው? ምንድነው የሆንሽው? እንደዚህ አይደለም አይተባባሉ። እንደ ንጉስ አክብረሽ እንደ ንግስት አናግሪው እንጂ። እሚችለውን እየሰራው ነው። ምንድነው እንደዚህ የምትጥመለመዩ? እንደግመዋለን። ከአንዴ በላይ አልደግመውም። ትደግሚያለሽ። አልደግመም። የምፈልገው እስኪመጣ ድረስ ትደግሚያለሽ። አልደግመውም። ትደግሚያለሽ። አልደግመውም። አንቺ እንድትሰሪ የግድ መጎዝጎዝ አለብኝ እንዴ? ምን አልከኝ? ጎዝጉዝና ብላው። እሺ ወልመካ ልትመለሽ ሄደሽ ልትመጪ ተሻሽሎ በአዲስ መልክ የቀረበው ሮዝ ሞዴስ በራስ መተማመንን ጨምሮልናል። ሮዝ ሞዴስ እርጥበትን በመከላከል ምቾት ይሰጣል። ሮዝ ሞዴስ ላንቺ ባለሽበት የቀረበ
እምልህ ወይ ለምን አታገባም? አይ ወሰቺ ጫፈሬ ነች። ቀድማችሁን መቃም ጀመራችሁ። እኔ ስለሌላ ሰው አላወራም። ልጆቼ በጣም ነው የሚወድህ። ምን አማራጭ አላቸው? ቅዳሜን እኮ ዞርንባት፣ ተሽከረከርንባት። ልጆችና ሴቶች ይወዱኛል። ና ና ና ና ና ና ና አንተ ማንን ነው? ይቅርታ እዳለን እንዴ? ውለድ ስትለኝ አታፍርም? ትንሽ አታፍርም? ውለድ ስትለኝ እንዴ? ደግሞ ውለድ ትለኛለህ እንዴ? እሳት ሆኖ የለም እንዴ ልጆች? እሳት እኔ እናቴ ወር ተመልሼ መግባት ነው የተመኘሁት። ተመልሼ ምን ነው በገባው? ቆይ ለልጅ ስኮርት ጎማ አነሰውና ነው አሁን ጌም ፈረስ ገለመሌ እንዲህ ምን ያደርግለታል? ምን ያርገው ነው? በግድ መፈንከት አለብኝ ለማደረግ የሆነ ነገር ለማደረግ? እኔ ሳድግ በእናቴ ጥለት ጋሪ ሰርቼ የሰፈር ቦኖን እንደዚህ 7 8 ዞሬ ሽምብራ ከተገኘ ሽምብራ ባቄላ ከተገኘ ባቄላ አረጌ ውሃይን አረጌ ላጣ አግዳሚ ላይ ልጅ እንደዚህ ነው። እኔ በኮባ ሽጉጥ ሰርቼ ታታታታታ አለቅ። ልጅነት እንደዚህ ነው። አስተዳደጋችሁ ወለድ እንዳትል ቋንቋ ራሱ ተፈትልከዋል። አንተ እርግጠኛ ነኝ ሲመሽ ነው። እኔ እኮ እዚህ አምሽተን እንስራ ስትል እኔ መች ገባኝ። ለካስ ፊተኝ ነው። ዩኒቨርሲቲ እየኖርክ የኔ ቦስ ለካ ዩኒቨርሲቲ ግቢ ውስጥ ነው የምትኖረው። በሜኖ እኮ ነው የሚያዙት። ሜኖ እንደዚህ ያይዘው እንዴ? በሜኖ እንደዚህ በሸተተ ያቺ አሪፍ ናት፣ ያቺ ምንድን ነው የሚበሏት ምናምን ብለህ መጠየቅ የለም። እኔ ላጨበጭብ ስል እጄን ያዙኝ። ሼም ይሁን ሼም አሉ። እሺ እኔ ልሸምም፣ ግን እነሱ አንተ ወይኔ ሻም እኔኑ ላይ ተቀንቆና ሙላ አትክፈሉ። በሬው እንዳማራችሁ ይቀራል። እጅ አንተ የልጅ ቡዳ ደሞ ብለህ ይሄን ኳስ ይዘው ወጣ። አላስተኛ አልከን እኮ አንተ እዚህ ሰፈር አንዴ ቆርቆሮ ተደበድባለህ፣ አንዴ እዚህ ደካማ አሮጊት አሉ። እኔስ እሺ ልሁን፣ ደካማ አሮጊት አሉ እነሱን ትመታለህ። አንተ አትየኝ እኔን እዚህ የልጅ ቡዳ እርኩስ። ይኸው ነገርኩ፣ ደካማ አሮጊት የመታህ እንደሆነ አንድ ሰው እኔም ልህቅ መስሎሃል። አንተ የልጅ ቡዳ ነግሬሃለሁ። ወይኔ ሻም እኔኑ ላይ እዚህ ደካማ አሮጊት አሉ። አንተ የልጅ ቡዳ እንዲህ ኧረ ሻምበል ይኸው ይተዋታል ግማታ ነው። ወይ ይሄ ታሪክን ቀያሪ። እኛ እኮ ግራ አጋባን። አንተ ከዓመት በፊት ዳይፐር ይቀየርልህ የነበረ ልጅ ዘንድሮ ታሪክን ቀያሪ ትላለህ እንዴ? በረበስባ ድንች እንደዚህ ጭፍልቅ እያደረጉ እያሉ ያጎርሱ የነበረ ልጅ የፈጠ መቼ መላበት ትነሻል ደግሞ ሼቱ ምናምን ይዘሻል እንጂ እንደዚህ በጥፍር መቁረጫ ምንጫ ነበር እንትን ማለት ቀይሎ ነው። ታሪክ ውስጥ ተቀየለ ኦኔ ዶለጎጎሎ ታሪክን ቀያሪ። ኧረ ታሪክን ቀያሪ ወዴት ይሄዳል? ያላችሁ እኔ እኮ እንትን አይደለም ግን ትሬንድ አይደለም። በቃ ፍቱ፣ ጩጮች ፍቱ። ከ18 ዓመት በታች ቪዲዮ አትቅረጹ፣ ይጸጽታችኋል ወደኋላ። አሁን ለማንኛውም ከታች ማስቀምጥላችሁ ዌብሳይት አለ፣ ቃና ስፖርት ይባላል። ገብታችሁ ይኸውላችሁ ሬጅስትራል ቦነስ አለ። 3 ጨዋታ ስትጫወቱ መልቲ ቦነስ አለ። 2 ጨዋታ ወይም 1 ጨዋታ ከወጣባችሁ ደግሞ ምን አለ? ካሽባክ አለ። የአራዳ ልጆች ናቸው እናንተ። ገብታችሁ ሬጅስተር አድርጋችሁ ቼክ አድርጓቸው። ይሄ ታሪክ ቀያሪ ግን በቃ ከዚህ በኋላ እኔ ሌላም ቪዲዮ አልሰራም። ይሄ የመጨረሻዬ ነው። እናንተም ፍቱ። ወይዘሮ አዜር ና እስቲ አንተ የተረገምክ አግዘኝ እስቲ። ኧረ አግዞታለሁ፣ ምንም ችግር የለም፣ አሸክሞታለሁ። አንተ ጎርሶ ነው አሁን አስተፍቼዋለሁ፣ አያሳስቦትም። እስቲ አዎ ጥሩ ነገር እስቲ ለመገኘም እስቲ አዎ የሚገርም ነው። ኮች ዋው የሚደንቅ አባ ጥሩ አንተ ጥንባታ ወለበ አንቺ አባቴ ጥሩ ነገር ነው። በቃ ጋሽን ያስገባሁት እኮ ምንድን ነው ጥንባታ የሚሉ ጋሽን ያስገባሁት ጥሩ አንተ በቃ የወርቁ ጫማ ፋዘር ነግሮኛል። ጋሽ እኔስ አንተ ዞር አትልም እንዴ? ገበጣ ምናምን ሞክር ይድዳ ገበጣ ጋሽ ተው እንጂ እንደዛ ብቱን አልተሻለውም እንዴ ልጅ? ጋሽ እንዴት ነው? ደህና ነው ወይ? ሰላም ነው? እንዴት ነህ? ወጥሮኝ ነው ጋሽ። ሰላም ነው። በኋላ እናውራ። አባት እንዴት ነው? ናማ ጉድ የሰራኝ ልንገር፣ እንደ ጉድ የሰራኝ ልንገር። ና ይኸውልህ እዛ ለቅሶ ቤት ወስዶኝ ወይ ጋሼን ውስጥ እንጨርሰዋለን። ማዬ ምን ላግዝሽ? ምንም የለ ልጅ ጨርሻለሁ። ማዬ ልጥረግልሽ እንዴ?
ጨርሻለሁ። እማዬ ምን ላግዝሽ? ምንም የኔ ልጅ ጨርሻለሁ። እንዴት ሆንሽ ባለቤቴ? ምን ደናውራለህ ብለህ ነው እዚህ ቤት አንድ የሚያግዘኝ ልጅ የለ። ለፋለሁ እኮ ጠዋት ጀምሮ አንድ የሚያግዘኝ ሰው የለ። እንዴት ዋልሽ እንኳን የሚለኝ የለ። አይ እንደው እዚህ ቤት ዶሮ ነው ያረኛል ወሮኝ። ሄሎ ሄሎ፣ ቆሜ ነኝ። ማን ልበል? ጤና ይስጥልኝ አቶ ቁምቢ። አለሜ አለሙ እባላለሁ። ማን? አለሜ አለሙ። ጌታዬ እንዴት ነህ? ጠፋህብኝ እኮ አንተ። ደህና አለህ ወይ? ደህና ኖት? አለሁልህ እኔ ጌታ። አዎ። የት ሆኖ ነው? እኔ እንትን ሆኜ ነው። ይሄ ማነው አምጣው ጅም ስፖርት እየሰራሁ ለጤንነት ምን አደረኳል? ጥሩ ነው። ጠፋህብኝ እኮ ጌትዬ። ምዝገባው ተሳካ ወይ? እንዴ መዘገብን የትየለሌ መዘገብ ነው። ሞት ቆንጆዋ መዘገቡልኝ። መዝግበናል በደንብ። ጎሽ በቃ እናንተ ምረጣውን። አይ እኔ እንኳን ጊዜ የለኝም፣ በጣም በስራ ስለተወጠርኩኝ። እውነትህን ነው። እርስዎ ይምረጡልኝ። አረ እንደሱ ይሻላል። አዎ እኔ አይመቸኝም። እንግዲህ ካልክ ምን አደርገዋለሁ? አንድ 3 ቆንጆዎች ይምረጡና። 3 ሴት ብቻ ነው? አዎ ይበቃል። እሺ ጌታዬ፣ እንዳልክ እንግዲህ ጥሩ። ብቻ ግን አጫጭር እንዳይሆኑ። እሺ። አመሰግናለሁ። እሺ ቻው። እሺ ቻው። ወይ ጉዴ! አንተው ራስህ ምረጥ ብሎ ምርጫው ለኔ ስጠኝ። ይመረጣል። ምርጫው ጨርሶ ለኔ ሰጠኝ። ይሁና ሁለት እኮ ታውቋል። So we got the man right here and we're in the elevator, we're going up, we're about to get in. I explained the video format to him. There's going to be ድረስልኝ ወዲና ቪዲዮ እንስራ። እሺ ለምንድን ነው የምትወደኝ? ለምንድን ነው የምትወደኝ? ማለት ነው። እንደዚህ ያለው እናደንቀዋለን። ከሰሩት ቢሆን ቤት አዎ፣ ከተሻሻሉት፣ ካጌጡት፣ ከፍ ካሉት፣ ከተለወጡት፣ ትልቅ ደረጃ ቤት ከሰሩት፣ ህንጻ ከሰሩት፣ ትልቅ ደረጃ ከሆኑት እናደንቃቸዋለን። ገጣባ መጠጥ የጠፋ እንደ የደደብ ጭንቅላት እሱ ጭንቅላት አለው። ናስቲ የኔ ወይ ሳሌ እንዴት ነህ? እባክህ አትንበጫበጭ። ለበዓል የገዛችሁት በግ ግን የሌለ ያበደ ነው። አይደለ? አሪፍ በግ ነው አይደል? ወደድከው? ተመቸ? የሌለ ያበደ ነው። አረ ለቀጣይ በዓል ግን ሻል ያለ ለቀጣይ በዓል የሚጽፍና የሚያነብ እየፈለግኩ ነው። አንተ እኔ ላይ ነው ሙድ የምትይዘው? ኧረ አይደለም ሳኒ፣ አይደለም እየቀለድኩ ጨዋታ ነው። ተንበርከክ አልኩ። ምንድን ነው? ምን አጠፋው ሳሌ? ከዛን የምልህን ትላለህ ሳሌ። ከተንበረከኩ አይቀር ግን ሌላ መልእክት ቢሆን የራሴን ላስተላልፍ። በሙታንሳ ማር ቅዱስ ሚካኤል አንድነት ገዳም የእናቶች በዓት በጥሩ ሁኔታ ተሰርቶ እንደተጠናቀቀ ይታወቃል። ሆኖም ግን የአባቶቻችን በዓትን ለመስራት ደግሞ የእናንተ ድጋፍና እርዳታ ያስፈልገናል። በእናንት ደጋግ ምዕመናን በተዘረጉላቸው እጆች የተለያዩ መሰረታዊ ልማቶችን በገዳሙ ተሰርተዋል። የቅዱስ ሚካኤል ወዳጆች የእናቶች በዓት እንዳጠናቀቅ ነው የአባቶቻችንን በዓትም ለማሰራት እዚህ ስክሪኑ ላይ በምትመለከቱት አካውንቶች የቻላችሁትን ያቅማችሁትን እንድትደግፉ ስል በቅዱስ ሚካኤል ስም ጠይቃለሁ።
ቅቅል ትኩሳን ቅቅል ያለ ትኩሳን ቅቅል በቆሎ ቅቅል እንደው አንተ ልጅ እንደው ምንድነው ጋሽ ጀመርክ ደግሞ ምን እዚህ ሰፈር እኮ ድንጋ ከማሞቅ እኮ እዚህው ስራ ልጀምር ብዬ በቆሎ ቅቅል ጀመርኩ። አረ እንደው አንተ ታስታውቅ ነበር ታዲያ ስራ ላይ ያው ከሌሎቹ ልጆች አንተ ትሻል ነበር። አዎ ጋሽዋ እንደው እስቲ እንካ አበረታቱኛ። ያምስት ኩባያ ይዟል ጋሽ ለምን ካሜራ ቆል አድርግልዎት እርኩስ ጥምብ የልደታ ንፎ መሰለኝ የጣርኩት እንደው አንተ እርጉም አሮርዚ በዚህ በኑሮ ውድነት እዚህ ጥብስ ለምዶ ባመስሮ ሮዚ ተንከሲስ ኦኒሳል ወደሪ ተገዛተሪ ነው ምን ተበልተበት ከቦፍ ውስጥ ነው የወጣው እና ተበልተበት አረ በየትኛው እድላችን ነው በዚህ ነው ደስ ጋምበራው ዲስቱ ሲያደር አስተበልተበት ይሄ በቃ ምንድነው ያሳልኩ ይገጥላ ያለው ለዚህ ትሪ ደግሞ እንደው ሲበዛብኝ በቃ እዚህ ቦታ ነው እየጠበቅኝ አሪፍ ካመጣልሽ እንግዲህ ግን አንድ ጨምራለሁ ይቺ ለዛሬ ውሬ ትበቃኛለች ወዲ እናቴ ወዲት ነው እናቴ እህሌ ነው ወይ ላስረዳሽ ትናንትና ትሪውን ሽጣ በላስቲክ ሳህን በላናል አሁን ምግቡን ወሰድከው ስሚ ላስረዳሽ አሁን 18 አመት ሞላኝ ለዛ ነው የምትሰርቀው ትልቁንኩኝ አይደለ የራሴን ራሴን የማስፈጭው አይቻ ወዴ ነው የምትሄዱ ልዋይ ጫኑ ልዊ ናስቲ የሚለወጥ ልዌ እቺ ነገር ያዛትና አረጋሽ ያዛት ባሊዋንማ ገና መታጠብ እቺን ያዛት በዚህ ባሊ ምን ታሪክ ጋር አረ ዝም ብለው ቤት ወስደው ማለት ምጣዶን ያሰሱበት ጋሽ ምንድነው የቀዳደው ቀምሰው ነው እንደገዙት ዝም ብሎ ይሄን ማለት ፌስታል ያስገቡና ልጅዎት ጋር ጥምጣም ኳስ ተጫወቱ አንተ ዝም በል ታላቅ አይደል ምን እኔም አሳዝኖኝ ነው ደስ ካለው ትንኩሽካ ምንድነው እሺ ከምን ያደርግልኛል አረቂቶ እንዳለው ጋለቱ ሲበዛበት ነው ዝም በል ይቀጥል ወሬ አታብዛ ስማ ስንሞት እኮ ነፍሳችን 3 ቀን ዛፍ ላይ ትቀምጣለች ከዛ በኋላ ነው ወደ እግዚአብሔር ዘንድ የምትሄደው የማ ነፍስ ያንተ ነፍስ ወደ ሰማይ የፈጣሪን ጨጓራ ልታቃጥል